የፋሽን ዲዛይን ጣሊያን ላይ ነው የተማርኩበትም ምክንያት በአጋጣሚ ነበር። አጋጣሚ በሞዴሊንግ ኢንዱስትሪ ተቀላቅዬ ነበር። ቀደም አቶ ፍቃዱ እንዳለው የሶሺዮሎጂ እና ሶሻል አንትሮፖሎጂ ላይ ነው ግራጁዌት ያደረግኩኝ። እዚሁ ሀገር ላይ በሚኖርበት ጊዜ በተለያዩ ኮሌጆች እስከ ዩኒቨርሲቲ ደረጃ መምህር ነበርኩኝ። አጋጣሚ ጣሊያን ከሄድኩ በኋላ ግን ያው የኢትዮጵያዊነት ለዛም አለ ውበቱም አለ ልበል። በዚሁ አጋጣሚ ርዝመቱም ስለነበረኝ የሞዴሊንግ ኢንዱስትሪው ላይ በቀላሉ ልቀላቀል ችያለሁ። እሱም በአጋጣሚ ነበር። እሱን ያው በሌላ ጊዜ የምናገር ይሆናል። አሁን ትልቁ ነገር ስለ ኢንስቲትዩቱ ነው በደንብ ብሪፍ አድርጌ ልነግራችሁ የምፈልገው። የፋሽን ኢንዱስትሪው በጣም ፕሮዳክት አለን ሀገራችን ላይ ብዙ የውጭ ዲዛይነሮች መጥተው በኢንዱስትሪያል ፓርክም ቦታዎችንም ወስደው ብዙ ኮተን አለን። ፕሮዳክቶቻችንን ያመርታሉ። ነገር ግን ወዴት ነው የሚወስዱት? ወደ ውጭ ዓለም ነው ኤክስፖርት ነው የሚደረገው። የኛ ወጣት ብዙም እየተጠቀመበት አይደለም ኢንዱስትሪው ላይ። አንደኛ ፕሮፌሽናል የሆኑ ትምህርት ቤቶች ስለሌሉ ወጣቶቻችን ትሬን የሚያደርጉበት ቦታዎች የሉ። ሪኬስቱ እንዳለ ሆኖ የስልጠና ሴክተሮቻችን በጣም የተዘጉ ናቸው። የተዘጉትም ምንድነው 3 እና 4 5 የሚሆኑ የፋሽን ትምህርት ቤቶች ናቸው በፕሮፌሽናል መንገድ ያሉት። ከዛ ውጭ በዩኒቨርሲቲ ሌቭል ያሉን እንግዲህ ባህር ዳር ዩኒቨርሲቲ እና ወልቂጤ ዩኒቨርሲቲ አሁን ላይ ደግሞ አዋሳና ወሎ ዩኒቨርሲቲ ናቸው። ከነዚህ ከአራት ዩኒቨርሲቲዎች ውጪ የለም። ስለዚህ እዛው የሚማሩት ተማሪዎች ተመርቀው ሲወጡ ምንድነው ቀጥታ ራሳቸውን በራሳቸው ቀጥረው ነው ወደ ስራው የሚገቡትና ወደ ራሳቸው ስራ ስለሚሄዱ ብዙ ኢንዱስትሪያል ፓርኮች ላይ የሚመጡ ድርጅቶች ጋርመንት ላይ የሚሰማሩ ድርጅቶች በአብዛኛው ሰራተኞች የሏቸው። ስለዚህ ትሬኒንጉን እኛ ብንሰጥ አንደኛ የሥራ እድል መፍጠር እንችላለን ለወጣቱ። ሴክተሩ በጣም የሚፈለግ ሴክተር ነው። የትም ዓለም ላይ ሄዶ ስኪል ትሬኒንግ ያደረገ ሰው ሙያ ስለሆነ ሙያ ደግሞ የሚሞት አይደለም። የትም ቦታ ላይ ሄዶ መስራት ይችላልና የፋሽን ሴክተሩ ትልቅ የሆነ ክፍተት ያለበት ሪሶርሱ እያለን መጠቀም ያልቻልነው ኢንዱስትሪ ስለሆነ የፋሽኑን ሴክተር መርጠነዋል። ቀጥሎ ያለው ሜካፕ ነው። ያው አብዛኛው ወንዶች የዚህ የሜካፕ ችግር የለባቸውም፣ ግን አሁን ወንዱም ወደ ሜካፕ ኢንዱስትሪው እየገባ ነው ያለው። ወንዶችም መቀባባት ጀምራቸዋል ይመስለኛል። ግን ሴቶች እጅግ በጣም ከምናወጣቸው ወጪዎች ከወራዊ ወጪዎች ብንተምን የምናወጣው ሜካፕ ላይ ነው። ሁላችንም የራሳችንን ውበት ለመጠበቅ ብዙዎቻችን ጥረት እናደርጋለን። የሜካፕ ኢንዱስትሪው ምን ያህል አድጓል ኢትዮጵያ ላይ ስንል የመጀመሪያው ሜካፕ ተቀቢዎች በዓለም ላይ ማናቸው ሀመሮች ናቸው። ሜካፕ ከምንድን ነው የሚሰራው? ከጭቃ ነው የሚሰራው። ጭቃ ከአፈር ነው የሚሰራው። ከክሌይ አገራችን ላይ አለን፣ ፕሮዳክቱ አለን። ኢንዱስትሪው አለ፣ ኢንዱስትሪ የለም። ትሬን ያደረገ ሰው አለ፣ የለም። ስለዚህ ቴክኖሎጂውን ወደዚህ ሀገር ብናመጣ ማንፓወር አለን። ወጣቶች በየቤታቸው ዩኒቨርሲቲ ላይ የጨረሱ ዲግሪ፣ ዲፕሎማ፣ ማስተርስ የያዘው ስራ አጥቶ በየቤቱ ተቀምጧል። ስለዚህ ፕሮዳክቱ እስካለን ድረስ ከፕሮዳክሽን እስከ ሃው ቱ ዩዝ ኮንሳምፕሽን ድረስ ያለውን ብናስተምር እኛ ከውጭ ዓለም ላይ ቴክኖሎጂውን ብናመጣ መጠቀም እንችላለን። ወደ አፋር ክልል ብትሄዱ ቤንቶናይት አለ። ሜካፕ ከሚሰራባቸው የመጀመሪያው ፕሮዳክቶች አንዱ ነው። አገራችን ላይ በጣም ያለ ነው። ወደ ደቡብ ክልል ብትሄዱ ሞሪንጋ አለ። ከሞሪንጋ የሚሰራ ሜካፕ ዋን ኦፍ ዘ ሞስት ኤክስፔንሲቭ ሜካፕ ነው። ስለዚህ ኢንዱስትሪውን ማምጣት ከቻልን ትሬኒንግ ሰርተን የእኛን ወጣቶች ካስተማርን አገራችን ላይ ማሽነሪዎች ባይኖሩን እንኳን ኢንተርናሽናል የሆኑ የሜካፕ ፕሮዲውስ የሚያደርጉ ካምፓኒዎች ጋር ኮላቦሬት አድርገን ልጆችን ለትሬኒንግ ልከናቸው አሰልጥነን ብንጠቀምበት ሴክተሩ እጅግ በጣም አንደኛ ከውጭ የምናስመጣውን ገንዘብ የምንከፍለውን ኢምፖርት የምናደርገውን ሀገራችን ላይ ማምረት እንችላለን። ወጣቶቻችን ደግሞ ለወጣቶቻችን የስራ እድልን መፍጠር እንችላለን። ስለዚህ ቤዚካሊ ሁሉም ሰው የሚጠቀመው የትኛው ሴክተር ነው ግን ክፍተት ያለው የትኛው ነው የሚለውን ደግሞ ስናይ ሜካፕ ኢንዱስትሪውን መርጠናል ማለት ነው። በሶስተኛ ደረጃ ሴኩሪቲ። ብዙ ጊዜ ከውጭ ሀገር ላይ ያው የተለያዩ ኢቨንቶችንም ኦርጋናይዝ አደርጋለሁ። በማደርግበት ጊዜ ኢትዮጵያ ላይ ዝግጅት ስል ሁሉም ሰው ፓርትነሮቼም ሆኑ ስፖንሰሮቼ ወደ ኢትዮጵያ ለመምጣት ፈቃደኛ አይደሉም። ለምንድን ነው የማይሆኑት? ኢትዮጵያ ልክ የጦርነት ዞን እንደሆነች ነው በየሚዲያውም በየምኑም። ስለዚህ ኢትዮጵያ በተባለ ቁጥር እድገቷን ሳይሆን በአብዛኛው የሚናገሩት ስለ ጦርነቱ ነው። ስለ እርስ በርስ መጣላት፣ ስለ እርስ በርስ አለመስማማት ነው የሚገልጹትና ያንን ስጠይቅ ሶሉሽኑ ምንድነው? ሴኩሪቲ ዌል ስኪልድ የሆነ ሴኩሪቲ የለንም። ምክንያቱም የቱሪዝም ኢንዱስትሪ እያደገ ነው ያለው። አንድ እንበልና አንድ ቱሪስት መክፈል የሚችል ቱሪስት ቦዲ ጋርድ ለራሱ ቢፈልግ አገርን ዞሮ ለማየት ቢፈልግ ሴኩሪቲ
የሴኩሪቲ ሲስተማችን በጣም ዊክ ነው። ቦዲጋርድ ጀስት አንዱን ሴክተር ጠቀስኩላችሁ እንጂ እዚህ ትምህርት ቤት እንበልና አንድ አደጋ ቢከሰት የኛ ሴኩሪቲ ካለን ምንድነው የሚያደርገው? የመጀመሪያ ስራው አደጋ ማጥፋት ነው ወይስ ሮጦ ማምለጥ ነው? ይሄን እናንተ ብትመልሱት ደስ ይለኛል። አንድ ፖሊስ ቆመጥ ሲይዝ ምንድነው የሚያደርገው? the first thing ሰውን መምታት ነው ወይስ ያንን ቆመጥ or ዱላውን ይዞ ራሱን መከላከል ነው? ይሄም ሌላ መልስ የሚፈልግ ነው። በየባንኮች በየተለያዩ ሴክተሮች ጋር በምትሄዱበት ጊዜ በአብዛኛው ሴኩሪቲ ብለን የቀጠርናቸው ሰዎች አይዘር ከመከላከያ ሰራዊት የተሰናበቱ ናቸው፣ አይዘር በጣም ያረጁ ሰዎች ናቸው። ከአለባበስ ጀምሮ ያለውን ብታዩ በአብዛኛው ብዙ ጊዜ ኢቭን ቁጭ ብሎ የስራ መደራረብ ሊሆን ይችላል፣ እንቅልፋቸውን ሲተኙ ነው የምናገኛቸው። ከሰላምታ ጀምሮ እንውሰድ ብንል፣ ከአለባበስ ጀምሮ እንውሰድ ብንል ጀስት አንድ ቢሮ ላይ ስትሄዱ ጌታዬ ወዴት ነው የሚሄዱት? ፖላይትነስ ስታርቲንግ ፍሮም the greeting ገና ካስተመር ከመያዝ አንግል ጀምሮ ወዴት ነው የሚሄዱት ብሎ የሚጠይቅ ሴኩሪቲ የለንም። አንተ ተመለስ ወዴት ነው የሚል ሴኩሪቲ ነው ያለን። ሶ ፕሮፌሽናል የሆኑ ሴኩሪቲዎችን በአንድ ሴክተር ላይ ብቻ የአቪዬሽን ሴኩሪቲ ሊኖር ይችላል፣ የተለያዩ ሴኩሪቲዎች ይኖራሉ፣ የሜዲካል ሴኩሪቲዎች ይኖራሉ። ሰዎች በሚታመሙበት ጊዜ the first thing ምንድን ነው በስመ አብ ደም አየሁኝ ደም መያዝ አልችልም አይፈቀድልኝም የሚሉ ሴኩሪቲዎች ናቸው። አጋጣሚ ሆኖ በዚሁ የተወሰነ ጊዜ እንግዲህ የሴኩሪቲዎችን ትሬን ለማድረግ አናሊሱን ማርኬት አናሊሲሱን ስንሰራ አገራችን ላይ ያለው ሴኩሪቲ ፖሊስ ብቻ ነው። ፖሊስም ሴኩሪቲ ነው ብለን የምንጠራው አይነት እንትን አይደለም። ፕሮፌሽናሊ ተምሮ ሳይሆን ሩጫ ወይም የተወሰነ ሃው ቱ ሃንድል መሳሪያዎችን ሃንድል እንዴት ማድረግ ይቻላል የሚለውን ብቻ ትሬን የተደረገ ፖሊስ ነው ያለው፣ በድፍረት መናገር የምንችለው ማለት ነው። ስለዚህ የሴኩሪቲ ሴክተራችን እጅግ በጣም ዊክ ስለሆነ ፕሮፌሽናል የሆኑ ሴኩሪቲዎችን ለአገር ብቻ ሳይሆን ከአገር ውጪም ትሬኒንግ አግሪመንት የተፈራረምንባቸው አሉ። ከነሱ ጋር ትሬኒንግ ከዛም መምህራን መጥተው የኛ ሴኩሪቲ የምናሰለጥናቸውም ወደ ውጭ ሄደው ፕራክቲካል ተግባሩን ሰልጥነው እንዲመጡ ፋሲሊቴት የምናደርግበትን ሴክተር አለ። ሌላኛው ይሄን ሁላ ካወራን በኋላ ሁሉም ነገር በቴክኖሎጂ የተደገፈ መሆን መቻል አለበት። ስለዚህ እንዳልኳችሁ ሴኩሪቲ በወረቀት ጽፎ ነው አንዱ ከአንዱ ጋር ልክ ይሄን ቤት ጨርሶ ከሰዓት በኋላ ላይ የሚሄደው ሴኩሪቲ ለሌላኛው ሲያስተላልፍ በወረቀት ነው። አንድ ሴኩሪቲ ኮምፒውተር ማንበብ መቻል አለበት። አንድ ሴኩሪቲ ኢሜል መላክ መቻል አለበት። አንድ ሴኩሪቲ ኢመርጀንሲ ኬሶች ሲኖሩ አምቡላንስ ለመጥራት ሚን ታይም አምቡላንስ እየጠራ ስልክ ባይሰራ ኢሜል መላክ አለበት። እርጀንት የሆኑ ሪስፖንሶች መስጠት መቻል አለበት። ስለዚህ አስምረን ሴኩሪቲ ላይ በደንብ መስራት የፈለግንበት ምክንያት ወጣቶች በየቦታው አሉ። ከሰራዊት ተመላሽም ሆኑ ወጣቶችም ሴኩሪቲ ላይ ፕሮፌሽናል መሆን የሚችሉትን ሴኩሪቲዎችን ትሬን ለማድረግ ነው። ለመጀመሪያ ጊዜ እንግዲህ በኢትዮጵያ ደረጃ ካሪኩለሙን እኛ ነን ቀርጸን አብረን ከትምህርት ሚኒስቴር ጋር አፕሩቫል ያስገኘ ነው። የሴኩሪቲ ዩነሪ ጋርድስ ላይ ከአውስትራሊያ ከደቡብ አፍሪካ እና ከናይጄሪያ ነው ካሪኩለሙን ያው ለእንትን የወሰድነው አሴ ሳምፕል የጠነከረ ሀገር ላይ ሴኩሪቲ ያለበት ሀገር ላይ እንዴት ነው ትሬን የሚያደርጉት የሚለውን ነገር እና አብረን ሰርተናል። ኢንፎርሜሽን ቴክኖሎጂው ላይ ኢንቴሪየር ዲዛይን አለን፣ ዌብ ዴቨሎፕመንት አለን፣ ሌላ ፎቶሾፕ አለን። ቴክኖሎጂው ደግሞ የሚያመጣውን ወደፊት ላይ እየጨመረን እንሄዳለን። ሞደርን የሆኑ ኮምፒውተሮችን አዘናል። እነሱ ኮምፒውተሮች በሚመጡበት ጊዜ ኦልሞስት ወደ አርቲፊሻል ኢንቴሊጀንሲውም ለመግባት ኦልሬዲ ሪኩዌስቱን አቅርበናል ማለት ነው። ቋሚ ሰራተኞች ስንት ይኖሩናል? ተማሪዎች ትምህርት ቤት እንግዲህ ኢንስቲትዩቱ ሲጀምር ለአሁን ወደ 25 የሚሆኑ ቋሚ ሰራተኞች አሉ። ለወደፊቱ እስከ 60 70 የሚሆኑ ይኖሩናል። በአንድ ዲፓርትመንት ላይ ኤክስክሉሲቭሊ የምንወስዳቸው 20 ተማሪዎችን ነው። ይሄ እየተፈጋፈጉ ኦር ቦታ ጠቧቸው የሚማሩ ተማሪዎችን ሳይሆን አንድ መምህር ወደ አንድ ተማሪ መድረስ የሚችልበትን መንገድ ለመፍጠር ነው። ተማሪዎችን ከሌላ ትምህርት ቤቶች ከሌላ ኢንስቲትዩት ኮሌጅ በዩኒቨርሲቲ ደረጃ ደፍረን መናገር የምንችለው የሚለየው ነገር ምንድን ነው? አንደኛ ሰልጣኞቻችን ከሰለጠኑ በኋላ የምናደርገው ፎሎ አፕ ነው። ከተለያዩ ባንኮች ጋር አግሪመንት አድርገናል። አግሪመንት ስናደርግ ምንድን ነው ከፍሎ መሰልጠን የማይችሉ ተማሪዎች በዱቤ ሰልጥነው እየሰሩ የተሰለጠኑበትን ዋጋ መክፈል የሚችሉበትን መንገዶች አመቻችተናል። ስለዚህ በሰራተኞች ሪጋርድ ፐርማነንትሊ ያለን እሱ ነው። በዲፓርትመንት ደረጃ የጠቀስኳችሁ 4 አሉ።
በስኮላርሺፕ ደረጃ ተማሪዎቻችን እዚህ ሀገር ላይ የማያገኟቸውን ማሽኖች በትምህርት ቤቱ ላይ አክሰስ ማድረግ የማይችሏቸውን ማሽኖች መጠቀም የሚችሉባቸውን በፋሽኑ ሪጋርድስ ከኢንዱስትሪያል ፓርክ ጋር አግሪመንት አድርገናል። ስለዚህ የኢንዱስትሪያል ፓርኮችን ዳይሬክት አክሰስ አድርገን ሰልጣኞቻችን ሄዶ ፕራክቲስ ማድረግ የሚችሉበትን ከፋሽኑ ኢንዱስትሪ ላይ ደግሞ ሮም ቢዝነስ ስኩል which is one of the biggest school ሮም ላይ የሚገኝ ነው። ፕራክቲካል ተግባርን ተማሪዎች እዚህ ቲዮሪውን ሰልጥነው ፕራክቲካል ሄደው እዛው ትሬን ማድረግ የሚችሉበትን መንገድ አመቻችተናል ከኤምባሲዎች ጋር ባለ ማለት ነው። ሴኩሪቲው ጋር ከዳንጎቴ ግሩፕስ ናይጄሪያ ላይ ካሉት ኮርፖሬት ጋርድስ የሚባሉ አሉ። ከነሱ ጋር አግሪመንት አለ። ስለዚህ መምህራኖች ከዛም መጥተው ያሰለጥናሉ። የመጀመሪያዎቹ ሰልጣኞቻችን ትሬኒንግ ሲጨርሱ ፕራክቲሱን ሄዶ ናይጄሪያ ላይ ትሬን ያደርጋሉ። አውቶማቲክ የሆነ ቅጥር እንሰጣቸዋለን በሴኩሪቲ ላይ ባለው ማለት ነው። የመጀመሪያው ስራችን የአገሪቱን ማርኬት ካቨር ማድረግ ነው። ከዛ በዘለለ ደግሞ ለኢንተርናሽናል ማርኬት ተማሪዎችን ብቁ አድርጎ ኮምፒቲቲቭ አድርገን ለመስጠት ሰርቲፊኬቶቻችን እንግዲህ በአገር ውስጥና በኢንተርናሽናል ሌቭል እውቅና ያላቸው ሰርቲፊኬቶችን ነው የምንሰጣቸው። የተቋሙ ትልቁ እቅድ ምንድነው? ኳሊፋይድ የሆነን ሰልጣኞችን አሰልጥኖ አውቶማቲካሊ ወደ ስራ ማስገባት ነው። ምክንያቱም ከሌሎች ትምህርት ቤቶች እኛን የሚለየን አሄድ ኦፍ ታይም 90% ሰልጣኞቻችን ኦልሬዲ ሪኩዌስት አለ ስራ። ስለዚህ በፋሽኑ ኦልሞስት 5000 ተማሪዎችን ተጠይቀናል። ከተለያዩ ኢንዱስትሪያል ፓርኮች ከቻይና ካምፓኒዎች ትሬኒንጎችን እዚህ እንዲያደርጉ ስኪሉን እንዲለምዱ ፕራክቲካል የሆነውን ደግሞ አውቶማቲካሊ ቅጥር እንዲያገኙ። ስለዚህ አስተምሮ አሰልጥኖ መልቀቅና መበተን ሰርቲፊኬት መስጠትና ገንዘብ መሰብሰብ ሳይሆን ሰልጣኞቻችን ስራ ካገኙ በኋላ በየወሩ ጌት ቱጌዘር እንዲያደርጉ ፌስ የሚያደርጓቸውን ፕሮብሌሞች አንድ ላይ እርስ በርስ እንዲገናኙ በወር አንድ ጊዜ የሚገናኙበት ፕላትፎርምን ፈጥረናል። ስራውን ከጀመሩ በኋላ ያላቸውን ማለት ነው የሚገጥማቸውን ቻሌንጆች አብሮ ሶልቭ ለማድረግ ሶልቭ ማናደርጋቸውን በመንግስት ደረጃ መጠየቅ ያለብንን መጠየቅ የምንችልበት። ስለዚህ በእኔ በኩል ላይ ያለው ይሄን ይመስላል። መምህራኖቻችን ከሀገር ውስጥና ከ5 ከውጭ ሀገራት የተውጣጡ ናቸው። ከጣሊያን አሉ፣ ከዩኬ አሉ፣ ከዩናይትድ ስቴትስ የፋሽን ዲዛይነሮች አሉ መጥተው የሚያሰለጥኑ፣ ከናይጄሪያ እና ከጋና አሉ። ለጊዜው የመረጥናቸው ያው ኮምፒቴንት ናቸው ለሀገሩ ኢንዱስትሪውን ይዞ ቢመጡ በደንብ ሊያሰለጥኑልን ይችላሉ የምንላቸውን ፕሮፌሽናል መምህራን ነው። የሀገር ውስጥ መምህራን ደግሞ እንደምታዩቸው አሉ። እሳቸው የአይቲ ኤክስፐርት ናቸው። ከጀርመን ነው የመጡት። የአይቲውን ስልጠናውን የሚሰጡልን እሳቸው ናቸው። አድባሩ በማስተርስ አለው በፋሽን ዲዛይን። ስለዚህ ሾርት ተርም ኮርስ ቢሆን የምናሰለጥነው ስታንዳርዳችን ሰርቲፊኬት ዲፕሎማ ዲግሪ ያዘ ሳይሆን ከማስተርስ ጀምሮ ነው ሴሌክት ያደረግነው። ይሄም ትምህርት ቤቱን ዩኒክ እና ዲፍረንት ያደርገዋል። እንግዲህ ይህን ትምህርት ቤት ስንጀምር 1 አመት ሆኖናል። 1 አመት ሙሉ ኦልሞስት 13.5 ሚሊዮን ብር በነፃ ከፍለናል። ገንዘብ ሜክ ለማድረግ የመጣንና ብንሆን ኦልሬዲ ድርጅቱን ዘግተን የሚሄድ ነበረ። ኦል ኢንፍራስትራክቸሩን ስንሰራ የቆየ ነው። በዛው ምክንያት ነው። አገር ውስጥ ላይ ያሉ ቻሌንጆች እጅግ በጣም ብዙ ፈተናዎች ነበሩን። ቻሌንጆችን ተወጥተን ለዛሬ ደርሰናል። ምክንያቱም የደረስንበትም ቪዥናችን ከምናገኘው ገቢ በላይ ስለሆነ ነው። ስለዚህ ገንዘብን ኮንሰንትሬት አድርገን ሳይሆን ሂውማን ፓወር ላይ ወጣቱ ላይ ለመስራትና ለወጣቱ የስራ እድልን ለመፍጠር ነው። ለሚቀጥሉት 5 አመታት በዩኒቨርሲቲ ደረጃ ላይ ማደግ የሚችልበትን ፕላትፎርም እየፈጠርን ያለ ነው። እቅድ ይዘን የምንሰራው በዛው ደረጃ ነው። ቅርብ ጊዜ የጨመርነው የሞዴሊንግ እጅግ በጣም ብዙ ሪኩዌስት ያለው አገር ውስጥ ባይሆንም ከውጭ ሀገር ላይ ጥያቄው ስለነበረን የሞዴሊንግ ዲፓርትመንትም ጨምረናል። በ5ኛ ደረጃ አድርገን ማለት ነው። ስለዚህ የተለያዩ ኢቨንቶች ሲኖሩ የሀገራችን ሞዴሎች አገርን ብራንድን ይዘው እንዲሄዱ አገራችንን እንዲያስተዋውቁ ከተለያዩ የፋሽን ከተማ ላይ ከሚታወቁ ሚላን ፋሽን ዊክ፣ ሩዋንዳ ፋሽን ዊክ፣ ኒውዮርክ ፋሽን ዊክ እና ፓሪስ ፋሽን ዊክ ጋር አግሪመንት አድርገናል። ስለዚህ እኛ ጋር ትሬን የሚያደርጉ ሞዴሎች ወደ ውጭው ዓለም ላይ የሞዴሊንግ ኢንዱስትሪውን ኢሜጅም ለማሻሻል ሰዎች ሞዴሊንግ ሲባል ጥሩ ግምት ስለሌላቸው ትሬን አድርገን ትሬን የተደረጉ ልጆችን ለኢንተርናሽናል ማርኬት እናበቃለን። ከባንኮች ጋር አግሪመንት አድርገናል። እዚህ ጋር እንደምታዩት 2 ባንኮች አሉ። ዳሽን ባንክ ዱቤ አለ የሚል ፕሮግራም አላቸው። ወጣቶችን ከማጎልበት አንጻር
አቅም የሌላቸው ነገር ግን ኮላተራል አስይዘው መማር የሚፈልጉ ሴክተሩ ላይ ኳሊቲውን ካሟሉ በዳሽን ባንክ በኩል መጥተው መመዝገብ ይችላሉ። ንብ ባንክ ጋር የተለያየ አግሪመንቶችን አድርገናል። ንብ ባንኮች እንግዲህ የተለያዩ ፋሲሊቲዎችን ተማሪው ተመርቆ ከጨረሰ በኋላ ማሽነሪዎችን ገዝቶ እስከ መስጠት ድረስ ከዛ በኋላም ፎሎ አፕ እስከ ማድረግ ደረጃ ድረስ አግሪመንት አድርገናል። ስለዚህ ከነዚህ ሁለት ባንኮች ጋር አንድ ላይ እንሰራለን ማለት ነው። ለወደፊት ደግሞ በሰፋ ቁጥር እያየን እንሄዳለን። ለመጀመሪያ ጊዜ መጥተው ሲገመግሙንና ሲያዩን ከሚኒስትር ኦፊስ ላይ ለመጀመሪያ ጊዜ በእነዚህ በ9ና በ10 ዓመታት ውስጥ በአንድ ጊዜ 92 ተማሪን ማስተማር የምንችልበት ፍቃድ የተሰጠን ብቸኛው 94.5% ከመቶ አምጥቶ ያለፈ ኢንስቲትዩት እንደሆነ በሰርቲፊኬት አረጋግጠውልናል። ለሚቀጥለው ጊዜ ደግሞ ሲኦሲ መፈተኛ ሴንተርም እንደሚሆን ፕሮሚስ ገብተውልናል። የተጓደሉትን ነገሮች እንግዲህ እያሟላን ደግሞ እንሄዳለን። ሁሉም ነገር ሙሉ ነው ማለት አይደለም። ያልሞሉትን ነገሮች በሚቀጥለው ጊዜ ላይ በደንብ አሟልተን በሚቀጥለው ጊዜ ላይ እንገናኛለን ብለን ተስፋ እናደርጋለን። ሶስቱም ተቋማቶች እንግዲህ አንድነታቸውን ኬክ በመቁረስ አጥብቀዋል ማለት